እሺ ሰላም ናችሁ፣ እንዴት ናችሁ? ይህ ዩኒቨርሳል ቲቶሪያል ነው። በዚህ ቱቶሪያል የሰባተኛ ክፍል ጀነራል ሳይንስ ዩኒት 4 ላይ ሴሉላር ሪስፓይሬሽን የሚል ርዕስ ነው የምናየው ዛሬ ማለት ነው። ስለዚህ በዚህ ርዕስ ውስጥ የተለያዩ ጉዳዮችን እያየን እንቆያለን። ስለዚህ ቻናሉን ላይክ፣ ሸር እና ሰብስክራይብ አድርጉ የተለያዩ ቪዲዮዎች እንዲደርሷችሁ ማለት ነው። በዚህ ሴሉላር ሪስፓይሬሽን በሚለው ውስጥ ምን እናያለን? ዋት ዳዝ ሚን ሴሉላር ሪስፓይሬሽን፣ ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ሴሉላር ሪስፓይሬሽን ኤንድ ማይቶኮንድሪያ ኤንድ ኦልሶ ፎቶሲንቴሲስ ኤንድ ክሎሮፕላስት ኤሮቢክ ኤንድ አናሮቢክ ሪስፓይሬሽን ኢን ዘ ሴል የሚሉ መሰረታዊ የሆኑ ነገሮችን እናያለን ማለት ነው። ስለዚህ አሁንም በድጋሜ እስከ ቪዲዮ መጨረሻ ድረስ እንድትከታተሉ እጠይቃለሁ። እንጀምር። Respiration is the process in which both plant and animals break down simple sugar into carbon dioxide and water and release energy in the form of adenosine triphosphate ATP ነው የሚላችሁ። ስለዚህ ሪስፓይሬሽን ማለት ምንድነው? ሂደት ነው። የምን አይነት ሂደት? ሱገር ሞለኪውል ሱገር ወደ ካርቦን ዳይኦክሳይድ ወደ ውሃና ወደ አድኖሳይን ትራይፎስፌት ወይም ደግሞ ኤቲፒ ወደሚባል ኢነርጂ ብሬክዳውን የሚደረግ የሚሰባበር ሂደት የዛ ሂደት ምን ተብሎ ይጠራል? ሪስፓይሬሽን ተብሎ ይጠራል ማለት ነው። The ATP is used for all the process that occur within a cell that need energy ነው የሚለው። ስለዚህ ኤቲፒ ምን ጠቀሜታ አለው? በሴሎች ኢነርጂን ይጠቀማሉ። ስለዚህ ኢነርጂን በሚጠቀሙበት ጊዜ ኤቲፒን እንዲጠቀሙ የሚያደርግ ሂደት ይሄን ኤቲፒ ኢነርጂ ይጠቀማሉ። ያን መጠቀም ኤቲፒ ይባላል። ሴሎች ኢነርጂ ያስፈልጋቸዋል። ስለዚህ ኢነርጂን መጠቀም አለባቸው። ያ የሚጠቀሙት ኢነርጂ ኤቲፒ ተብሎ ይጠራል ማለት ነው። ኤቲፒ ተብሎ ይጠራል። ሴሉላር ሪስፓይሬሽን ኦከርስ ኢን ዘ ማይቶኮንድሪያ ኦፍ ኦል ኦርጋኒዝም ነው የሚላችሁ። ስለዚህ ሴሉላር ሪስፓይሬሽን የት ላይ ነው የሚፈጠረው ማለት ነው? ማይቶኮንድሪያ ላይ ነው ማለት ነው። ማይቶኮንድሪያ ኦር ሲንጉላር ማይቶኮንድሪያን አር ኦፍን ኮልድ ዘ ፓወር ሃውስ ኦር ኤነርጂ ፋክተሪስ ኦፍ ኤ ሴል ይላል። ቢኮዝ ዘ አር ሪስፖንሲብል ፎር ሜኪንግ አድኖሳይን ትራይፎስፌት ኦር ኤቲፒ ይላቸዋል። ስለዚህ ይሄ ኤነርጂ ፋክተሪ ተብሎ ይጠራል። ፓወር ሃውስ ኦፍ ዘ ሴል ተብሎ ይጠራል። ምክንያቱ ደግሞ ምንድነው? አድኖሳይን ትራይፎስፌት ኢነርጂ የሚመረትበት በመሆኑ ነው። ዘ ሴልስ ሜን ኤነርጂ ካሪንግ ሞለኪውል ማይቶኮንድሪያ አር ኦቫል ሼፕድ። ስለዚህ የሴሉ ሜን ኤነርጂ ካሪንግ ሞለኪውል ኤቲፒ ተብሎ ይጠራል። ይሄ ማይቶኮንድሪያ ደግሞ ኦቫል ሼፕድ አለው። ዳብል ሜምብሬን ነው። ኢች ሜምብሬን ኢዝ ኤ ፎስፎሊፒድ ባይላየር የሚባል አለው። ኢምቤድድ ዊዝ ፕሮቲንስ በፕሮቲን ኢምቤድድ ከቨር ባውንድሪ የተደረጉ ማለት ነው። ዘ ኢነር ላየር ሃዝ ፎልድስ ኮልድ ክሪስቲ ኢነር ላየርስ ኮልድ ክሪስቲ ኤንድ ዘ አውተር ላየርስ ኮልድ ኦር ባይ ዘ ፎልድስ ኢስ ኮልድ ዘ ማይቶኮንድሪያን ማትሪክስ ተብሎ ይጠራል። የኢነሩ ክሪስቲ ይባላል። እንደገና ደግሞ ፎልዱ ዘ ማይቶኮንድሪያን ማትሪክስ ተብሎ ይጠራል ማለት ነው። ዘ ክሪስቲ ኤንድ ዘ ማትሪክስ ሃዝ ዲፈረንት ሮልስ ኢን ሴሉላር ሪስፓይሬሽን ነው የሚላል። ስለዚህ ክሪስቲ እና ማትሪክስ ወይም ደግሞ ኢነር እና አውተር ሰርፌሱ የተለያየ ተግባር ነው ያላቸው ማለት ነው። ዘ ፎርሜሽን ኦፍ ኤቲፒ ፍሮም ዘ ብሬክዳውን ኦፍ ግሉኮስ ኢዝ ናውን አስ ሴሉላር ሪስፓይሬሽን። ኤቲፒ የመፈጠር ሂደት ግሉኮስ ብሬክዳውን ተደርጎ ኤቲፒ ወይም አድኖሳይን ትራይፎስፌት የመፈጠር ሂደት ሴሉላር ሪስፓይሬሽን ተብሎ ይጠራል። ኤንድ ኦከርስ ኢን ቱ ዌይስ በስንት መንገድ ይካሄዳል? በሁለት። እሱም ደግሞ አንኤሮቢክ እና ኤሮቢክ ማለት ነው። ኤሮቢክ ሪስፓይሬሽን ኤንድ አንኤሮቢክ ሪስፓይሬሽን ተብሎ እናየዋለን ማለት ነው።
አሁን የምናየው ኤሮቢክ ሪስፓይሬሽን ነው። ኤሮቢክ ሪስፓይሬሽን ሴሉላር ሪስፓይሬሽን ኦር ኤሮቢክ ሪስፓይሬሽን ኢዝ ኤ ሲሪስ ኦፍ ኬሚካል ሪአክሽን which begin with the reactants of sugar in the presence of oxygen to produce energy, carbon dioxide and water as a waste product ይላቸዋል። ስለዚህ ይሄ ሂደት በቀጥታ ከዲፊኒሽኑ ላይ እንዳየነው a process of breakdowning of glucose in the presence of oxygen into carbon dioxide, water and energy as a waste product is known as aerobic ሪስፓይሬሽን ወይም ደግሞ ኦክሲጅንን የሚጠቀም ትንፈሳ ማለት ነው። ስለዚህ ሴሎች ወይም ደግሞ ህዋሳት ኦክሲጅንን ተጠቅመው ስርዓተ ትንፈሳ የሚያካሂዱት ኤሮቢክ ሪስፓይሬሽን ተብሎ ይጠራል ማለት ነው። ስለዚህ የሴሉላር ሪስፓይሬሽን ካስ 4 ስቴጅ ነው፣ 4 ስቴጅ አለው። የመጀመሪያው ግላይሶላይሲስ፣ ሁለተኛው ኦክሲዴሽን ኦፍ ፓይሩቬትስ ኦር ሊንክ ሪአክሽን፣ ኦክሲዴሽን ፓይሩቬትስ ኦር ሊንክ ሪአክሽን የሁለተኛው። የሶስተኛው ኤሌክትሮን ትራንስፖርት ቼን ኢቲፒ ኤንድ ኬሞ ኦስሞሲስ። የአራተኛው ኦርደሮችን እንትናልኳቸው ትራይ ካርቦክሲሊክ አሲድ ቲሲኤ ኦር ሲትሪክ አሲድ ሳይክል። እነዚህን አራት ስቴጆች ማለፍ አለበት ወይም አሉት ማለት ነው። ይሄ ኤሮቢክ ሪስፓይሬሽን ማለት ነው። ኢን ቶታል ዘ ሪዛልቲንግ ፕሮዳክት ኦፍ ኤሮቢክ ሴሉላር ሪስፓይሬሽን ፍሮም ኤ ሲንግል ግሉኮስ ሞለኪውል ካን ቢ አፕ ቱ 38 ኤቲፒ 38 ኤቲፒ። ስለዚህ C6H12O6 ግሉኮስ ነው ፕላስ 6O2 ኦክሲጅን ነው። ኢት ጊቭስ 6 ካርቦን ዳይኦክሳይድ ፕላስ 6H2O ፕላስ 38 ኤቲፒ። ይሄ ባላንስድ የሆነ ኬሚካል ሪአክሽን ነው። ስለዚህ ፕሮዳክቶቹን እያያቸዋቸው ነው። ካርቦን ዳይኦክሳይድ፣ ዋተር ኤንድ ኤቲፒ ነው። ሪአክታንት ላይ ያሉት ደግሞ ግሉኮስ እና ኢን ዘ ፕሬዘንስ ኦፍ ኦክሲጅን ኦቶ። ስለዚህ በዚህ ሂደት የኤሮቢክ ሪስፓይሬሽን ኬሚካል ፎርሙላ ስንመለከተው በዚህ መንገድ ነው። ስለዚህ አንድ ግሉኮስ ሞለኪውል ሲንግል ግሉኮስ ሞለኪውል ካን ቢ አፕ ቱ 38 ኤቲፒ ማመንጨት ይችላል ማለት ነው። ሁለተኛው ላይ ዋት ኢዝ ዘ ሮል ኦፍ ኦክሲጅን ኢን ሴሉላር ሪስፓይሬሽን ነው የሚላችሁ። ምንድን ነው ኦክሲጅን ሮሉ ምንድን ነው? ዋት ኢዝ ዘ ሮል፣ ዋት ኢዝ ዘ ኢምፖርታንት ኦር ዋት ኢዝ ዘ አድቫንቴጅ ኦፍ ኦክሲጅን ኢን ሴሉላር ሪስፓይሬሽን የሚለውን ነው የምናየው አሁን። ኦክሲጅን ኢዝ ኢሴንሻል ሞለኪውል ኢን ሴሉላር ሪስፓይሬሽን የስ ሪሊ። ስለዚህ ኤሮቢክ ሪስፓይሬሽን ለመካሄድ ኦክሲጅን አስፈላጊ ስለሆነ ስለዚህ ቤዚካሊ ኦክሲጅን ካን ቢ ፋውንድ አት ዘ ኢንድ ኦፍ ዘ ኤሌክትሮን ትራንስፖርት ቼን ዱሪንግ ኤሮቢክ ሪስፓይሬሽን። ስለዚህ እንደ ኤሌክትሮን ትራንስፖርት ቼን በመሆን የሚያገለግል በማን በኤሮቢክ ሪስፓይሬሽን ላይ ማለት ነው። ዌር ኢት አክሴፕትስ ኤሌክትሮን ዋይል ፒኪንግ አፕ ፕሮቶንስ ኢን ኦርደር ቱ ፕሮዲውስ ዋተር ሞለኪውል። ፒኪንግ አፕ ፕሮቶንስ ኢን ኦርደር ቱ ፕሮዲውስ ዋተር ሞለኪውል። ስለዚህ ዋተር ሞለኪውል ፕሮዲውስድ ለመሆን ይሄ ኦክሲጅን አስፈላጊ ማለት ነው፣ በኤሌክትሮን ትራንስፖርት ቼን በኤሮቢክ ሪስፓይሬሽን ጊዜ ማለት ነው። ቢኮዝ ኦፍ ዘ ኦክሲጅን ኢዝ ኦልሶ ኮልድ አስ ዘ ፋይናል ኤሌክትሮን አክሴፕተር ኦር ኦክሲዳይዚንግ ኤጀንት። when oxygen levels are depleted, electrons will be simply dispersed and the electron transport chain will discontinue ይለናል። ስለዚህ ኦክሲጅን በሌለበት ኤሌክትሮን ትራንስፖርት ቼኑ ምንድነው? ዲስኮንቲኒው ነው፣ ይቋረጣል። ወይም ደግሞ ፋይናል ኤሌክትሮን አክሴፕተር
ወይም ኦክሲዴቲንግ ኤጀንት በመባል ይታወቃል የኦክሲጅን። ስለዚህ እንደዛ በመሆኑ ኦክሲጅን እንደ ኦክሲዴቲንግ ኤጀንት እና እንደ ፋይናል ኤሌክትሮን አክሴፕተር በመሆን ስለሚያገለግል ይሄ ኦክሲጅን ከሌለ ምን ይሆናል ማለት ነው? ኤሌክትሮን ትራንስፖርት ቼኑ ምን ይሆናል? ዲስኮንቲኒው ይሆናል፣ ይቋረጣል ማለት ነው። ስለዚህ እንደዚህ እንዳይቋረጥ ኦክሲጅን በጣም አስፈላጊ ነው። ሁለተኛው አንኤሮቢክ ሪስፓይሬሽን ነው። የኤሮቢክ ተቃራኒ ነው። አሁን የምናየው ሪስፓይሬሽን ኢዝ አን አኒማል ሴልስ ካን ቴክ ፕሌስ anaerobically without oxygen to transfer energy. It is simply involves the incomplete breakdown of glucose into lactic acid. Incomplete breakdown of glucose into lactic acid. This occurs when the body cannot supply enough oxygen for aerobic respiration, such as during vigorous exercise. ስለዚህ ቪጎረስ ኤክሰርሳይዝ ወይም ደግሞ ትልቅ የሆነ ልምምድ፣ ከፍተኛ ልምምድ። ስለዚህ ይሄ ኦክሲጅን በሌለበት ምን እንድናደርግ ነው? ትንፈሳ እንድናካሄድ ነው። ሶ የኢናፍ ኦክሲጅን ፕሌንቲ ኦፍ ኦክሲጅን በሌለበት ሪስፓይሬሽን ለማካሄድ ይሄ ኤሮቢክ ሪስፓይሬሽን የሚባለው ወሳኝ ነው ማለት ነው። ስለዚህ ኢንኮምፕሌት ብሬክዳውን ኦፍ ግሉኮስ ነው ይሄ ኢንኮምፕሌት ዘን ፎርምድ ላክቲክ አሲድ ዚስ ፕሮሰስ ኮልድ ላክቲክ አሲድ ፎርሜሽን ተብሎ ይጠራል ማለት ነው። ኢን አኒማል ሴል ማለት ነው። በአኒማል ሴል ላክቲክ አሲድ ፎርሜሽን ተብሎ ይጠራል ነው የሚለው። ኢን አኒማል ሴልስ ዘ ፕሮሰስ ኢዝ ኮልድ ላክቲክ አሲድ ፎርሜሽን። አሁን ስላችሁ እንደነበረው ማለት ነው። ኢት ካን ቢ ሲምፕሊፋይድ ኢን ዘ ፎሎዊንግ ኢኩዌዥን C6H12O6 it gives us 2CH3CHOH COOH plus 2 ካርቦን ዳይኦክሳይድ ፕላስ 2 ATP ነው የሚላል። ስለዚህ ግሉኮስ it gives us ላክቲክ አሲድ ፕላስ ካርቦን ዳይኦክሳይድ ፕላስ 2 ATP በዚህ መልክ ባላንስድ ተደርጎ የተቀመጠ ኬሚካል ፎርሙላ ነው። የማን የአናኤሮቢክ ሪስፓይሬሽን ኢን አኒማል ነው ማለት ነው። On the other hand, microorganisms like yeast respire without oxygen, produce ethanol and carbon dioxide. Such a process is referred to as the ethanol or alcohol fermentation ተብሎ ይጠራል። alcohol fermentation, the ethanol or alcohol fermentation, which is the respiration that can be takes place in yeast or microorganisms in the absence of oxygen ብለን አይተናል ማለት ነው። እኔ ኬሚካል ፎርሙላ ስንመለከት አሁን ይሄ C6H12O6 ግሉኮስ ነው። ጊቫስ 2C2H5OH ፕላስ 2 ካርቦን ዳይኦክሳይድ ፕላስ 2 ATP ግሉኮስ ጊቫስ ኢታኖል ፕላስ ካርቦን ዳይኦክሳይድ ፕላስ 2 ATP። ቀጣዩ ምንድነው? ኢን ቦዝ ታይፕስ ኦፍ ፈርመንቴሽን ፕሮሰስ ኦንሊ 2 ATP አር ፕሮዱስድ ፍሮም ኤ ግሉኮስ ሞለኪውል ከአንድ ግሉኮስ ሞለኪውል በሁለቱም ሂደት በአንኤሮቢክ ጊዜ 2 ATP ነው ፕሮዱስድ የሚደረግ ማለት ነው። በአሮቢክ ሲሆን ደግሞ ምንድነው 38 ATP ኢን ኤ ሲንግል ግሉኮስ ሞለኪውል። ሁለቱን መለየት አለባችሁ ማለት ነው። አራት ነጥብ 2.8 ፎቶሲንቴሲስ ኤንድ ክሎሮፕላስት የሚል እናያለን። plants make sugar by using energy from sunlight to change carbon dioxide, a gas absorbed from the air, and water taken from the ground by roots into glucose and oxygen. This process is called photosynthesis and occurs in the chloroplast of the plant cell ይላል። ይሄ ሂደት ደግሞ ምንድን ነው? ፕላንት ወይም ደግሞ እጽዋቶች ሱገርን ምን ማድረግ ብሬክዳውን ማድረግ ነው። በማን ወደ ማን መቀየር? ወደ ኢነርጂ ፍሮም ዘ ሰንላይት ከፀሐይ ብርሃን። እዛ በኋላ ይሄን ምን ማድረግ ነው?
ወደ ካርቦን ዳይኦክሳይድ as a gas absorbed from the air and ወደ ዋተር taken from the ground by the roots into the glucose። ስለዚህ በስራቸው አማካኝነት ግሉኮስን ውሃን ምን ያደርጋሉ? እጽዋቶች በስራቸው አማካኝነት ውሃን ያገኛሉ። and ይሄን ወደ ማን ይሰዱታል? ወደ ግሉኮስ and oxygen። this process is called photosynthesis occurs in the chloroplast of the plant cell። ስለዚህ ይሄ photosynthesis is occurs in the chloroplast ማለት ነው በቀላሉ። ስለዚህ የሚካሄደው የት ነው? ክሎሮፕላስት ላይ ነው ማለት ነው። ሌላው ደግሞ በዚህ ሂደት ሪያክታንቱ ካርበን ዳይኦክሳይድ ነው። መጨረሻ ሪዛልቱ ደግሞ ማን ነው? ግሉኮስ ኦክሲጂን ኤንድ ዋተር ነው ማለት ነው። ግሉኮስ ኦክሲጂን ኤንድ ዋተር አር ፕሮዲውስድ። Chloroplasts have outer and inner membranes. Within the space enclosed by a chloroplast's inner membrane is a set of interconnected and stacked fluid-filled membrane sacs called ታይላኮይድስ ይባላል። ሁለት ሜምብሬኖች አላቸው። ይሄ ክሎሮፕላስት ሁለት ሜምብሬን አለው። እነዚህም ስፔሶች በክሎሮፕላስት ኢነር ሜምብሬን ባውንድ የሆኑ ኢንክሎዝድ የሆኑ ናቸው። is a set of interconnected and slacked fluid filled በፈሳሽ የተሞላ ሜምብሬን ምን የሚመስል ቀረጢት መሰል የሆነ ያ ምን ይባላል? ታይላኮይድ ተብሎ ይጠራል ማለት ነው። በማን? በክሎሮፕላስት ውስጥ ማለት ነው። ስለዚህ ታይላኮይድ is a membrane or a sac like membrane which is found in the inner part of enclosed by a chloroplast ማለት ነው። ስለዚህ a fluid filled sac membrane that is found in the space enclosed by a chloroplast is known as ታይላኮይድ ማለት ነው። ታይላኮይድ ይባላል። each stack of thylakoid is called geranium, plural geranium. The fluid enclosed by the inner membrane and surrounded by the grana is called the stroma። ይሄ ደግሞ ኢነር መምብሬኑ ነው። በማን ሰራውንድ? በጅራና is called ስትሮማ ይባላል። በጅራና ምን የተባለ? ባውንድ የተደረገ ኢንክሎዝድ የተደረገ ፈሳሽ የሆነ ፓርት ያ ማን ይባላል? ስትሮማ ተብሎ ይጠራል። ስትሮማ ተብሎ ይጠራል። The chloroplast a green pigment called chlorophyll. In the chloroplast there will be a green pigment. This green pigment is called chlorophyll which captures the energy of sunlight for photosynthesis። ይሄ ደግሞ ክሎሮፊል የሚባለው ከፀሐይ ብርሃን ኤነርጂን የሚሰበስብ ለእጽዋቶች ስርዓተ ትንፈሳ ወይም ፎቶሲንቴሲስ ሂደት ላይ ክሎሮፊል ትልቅ አስተዋጽኦ አለው ማለት ነው። ፎቶሲንቴሲስ is a series of chemical reaction that convert carbon dioxide and water into glucose and oxygen in the presence of sunlight ነው የሚላችሁ። ስለዚህ ካርቦን ዳይኦክሳይድ ፕላስ ዋተር in the presence of sunlight and chlorophyll it gives us glucose or sugar plus oxygen plus water ማለት ነው። ስለዚህ እነዚህ ነገሮች ዋተር አለ፣ ካርቦን ዳይኦክሳይድ አለ፣ ከዛስ ግሉኮስ እና ኦክሲጅን እንዲሁም ደግሞ ዋተር ፕሮዲውስድ ይደረጋል ማለት ነው። ዘን ከዚህ ላይ አሁን ማየት ያለባችሁ what is the products in the chlorophyll in the photosynthesis process ከተባላችሁ ፕሮዳክቶቹ ማን ናቸው? ግሉኮስ፣ ኦክሲጅን ኤንድ ዋተር ናቸው። ዘን what is the reactants of the process in the photosynthesis ከተባላችሁ ደግሞ በፎቶሲንቴሲስ ፕሮሰስ ሪያክታንቶቹ ማን ናቸው ከተባላችሁ ካርቦን ዳይኦክሳይድ ኤንድ ዋተር ናቸው ማለት ነው። in the presence of sunlight and chlorophyll። ስለዚህ what are the oxidizing agent of carbon dioxide and water into glucose and oxygen ከተባላችሁ ማን ናቸው? ላይት እና ክሎሮፊል። ስለዚህ ላይት እና ክሎሮፊል
ናቸው ማለት ነው። ኦክሲዳይዚንግ ኤጀንቶች ብለን እንወስዳለን። ኬሚካሊ ታች ላይ ተቀምጧል። 6 ካርቦን ዳይኦክሳይድ ፕላስ 12 H2O ኢት ጊቭስ 6 C6H12O6 ፕላስ 6 ኦክሲጅን ፕላስ 6 H2O ብሎ ተቀምጧል። ስለዚህ ይሄ ኬሚካል ሪያክሽን ዘ አማውንት ኦፍ አተም ኢን ዘ ሪያክታንት ኢዝ መስት ኢኳል ቱ ዘ አማውንት ኦፍ አተም ኢን ዘ ፕሮዳክት ሶ ኢት ኦቤይስ ዘ ላው ኦፍ ኮንዘርቬሽን ኦፍ ማስ ማለት ነው። ላው ኦፍ ኮንዘርቬሽን ኦፍ ማስ ላይ ይሄ ኦቤይ ነው ወይም ደግሞ የተሟላ ነው ፊልፊልድ ነው ማለት ነው። ወይም ደግሞ ዲፋይንድ ነው ማለት ነው። ሶ በዚህ ሂደት ነው የምንረዳው ማለት ነው። ኢምፖርታንስ ኦፍ ፎቶሲንቴሲስ ኤንድ ሪስፓይሬሽን። አሁን ኢምፖርታንስ ኦፍ ፎቶሲንቴሲስ ኤንድ ሪስፓይሬሽን በጣም እስካሁን እንትን እያልን መተናል። ዲፋይን አድርገናል። የተለያዩ ፊቸሮችን አይተናል። ሪስፓይሬሽን ግሩፕ ዲንቱቱ ኤሮቢክ እና አንኤሮቢክ አይተናል። ስለዚህ በዚህ ሂደት ውስጥ መተናል። አሁን ደግሞ ጥቅሙን ነው የምናየው ማለት ነው። ጥቅሙን እናያለን። ዘ ኢምፖርታንስ ኦፍ ፎቶሲንቴሲስ ኤንድ ሪስፓይሬሽን ዘ ፕሮሰስ ኦፍ ፎቶሲንቴሲስ implies important role, have a vital or important or great role in photosynthesis process. The photosynthesis converts radiant or solar energy into chemical energy ማለት ነው። ስለዚህ ይሄ ሶላር ኦር ራዲያንት የተባለ ኤነርጂ ወደ ኬሚካል ኤነርጂ ይቀይራል። it provides oxygen in atmosphere for all living organisms to perform cellular ሪስፓይሬሽን ማለት ነው። ሴሉላር ሪስፓይሬሽን እንዲያካሂዱ ምንን ያደርጋል ማለት ነው? ኦክሲጅንን ይሰጣል። ስለዚህ ለአትሞስፈሩ ኦክሲጅንን ያቀርባል እና እነዚህ ህይወት ያላቸው ነገሮች ደግሞ ሴሉላር ሪስፓይሬሽን ወይም ደግሞ ስርዓተ ትንፈሳ እንዲያካሂዱ ማስቻሉ ነው ማለት ነው። ማስቻሉ ምክንያቱም ኢንዲ ፕሮዳክቱ ኦክሲጅን ስለሆነ ማለት ነው። ኢንዲ ፕሮዳክቱ ኦክሲጅን እና ዋተር ስለሆነ ይሄ ኦክሲጅን ደግሞ ለአትሞስፈሩ የተለቀቀ ነው አይደለም። ይሄ ምን እንዲጠቀሙበት ሊቪንግ ቲንግስ ሰዎች ለምሳሌ ህይወት ያላቸው ነገሮች ትንፈሳ እንዲያካሂዱበት ያደርጋል። ኤንድ ኢት ሜንቴንስ ዘ ባላንስድ ሌቭል ኦፍ ኦክሲጅን ኤንድ ካርቦን ዳይኦክሳይድ ኢን ዘ ኢኮሲስተም በስርዓተ ምህዳሩ ውስጥ የካርቦን ዳይኦክሳይድ እና የኦክሲጅን መጠን ባላንስ እንዲሆን ወይም ደግሞ እንዲመጣጠን ያደርጋል። ይሄ ፎቶሲንቴሲስ ማለት ነው። ፎቶሲንቴሲስ ባይኖር ካርቦን ዳይኦክሳይድ ወደ ኤንቫይሮንመንት እየተለቀቀ ኦክሲጅን አይኖርም ነበር ማለት ነው። ስለዚህ ኦክሲጅን ከሌለ ደግሞ ችግር ነው። የካርቦን ዳይኦክሳይድ መጠኑ ይበዛል። ሶ ዘ ሜን ፐርፐዝ ኦፍ ዚስ ፎቶሲንቴሲስ ኢን ሬስፓይሬሽን ኢዝ ባላንሲንግ ዘ ሌቭል ኦፍ ኦክሲጅን ኤንድ ካርቦን ዳይኦክሳይድ ኢን ዘ ኢኮሲስተም ማለት ነው። ኢን ዘ ኢኮሲስተም ኢን ዘ ኢኮሲስተም አሁንም ምን አለ? ይሄ ታች ላይ ላይት አለ፣ ኢነርጂ፣ ክሎሮፕላስት፣ ፎቶሲንቴሲስ አለ በአረንጓዴ ከለር፣ ኦክሲጅን ፕላስ ሱገርስ ይላል እዚህ ታች። ዘን ማን አለ? ኤቲፒ ኢነርጂ አለ፣ ካርቦን ዳይኦክሳይድ ፕላስ ዋተር አለ። ስለዚህ አሁን እዚህ ላይ ምንድነው የምናየው? ሰንላይት እና ክሎሮፊል ኤጀንቶች ናቸው። ስለዚህ ይሄኛው ታችኛው ሴሉላር ሪስፓይሬሽን ኢን ማይቶኮንድሪያ ነው። ላይኛው ደግሞ በአረንጓዴ የተቀመጠው ክሎሮፕላስት ኤንድ ፎቶሲንቴሲስ ነው። ስለዚህ በሴሉላር ሪስፓይሬሽን ማይቶኮንድሪያ ላይ ምንድን ናቸው ማለት ነው ፕሮዳክቶቹ? ኦክሲጅን ፕላስ ሱገር የሚሰጠን ካርቦን ዳይኦክሳይድ ዋተር እና ኢነርጂ ነው ማለት ነው። እያቸው ኦክሲጅን ፕላስ ሱገር ኢት ጊቫስ ካርቦን ዳይኦክሳይድ ፕላስ ዋተር ጊቫስ ኤቲፒ ኢነርጂ። እንደገና ደግሞ በፎቶሲንቴሲስ ስንር ደግሞ ምንድነው ማለት ነው? ካርቦን ዳይኦክሳይድ ፕላስ ዋተር ኢት ጊቫስ ኦክሲጅን ፕላስ ሱገር ፕላስ ኢነርጂ ነው ማለት ነው። ስለዚህ እንዴት ነው እዚህ ላይ ማየት ያለብን? ይኸው እዚህ ላይ ከፎቶሲንቴሲስ ኤንድ ክሎሮፕላስት ላይ ሪያክታንት ላይ ያሉት ካርቦን ዳይኦክሳይድ እና ዋተር ናቸው። ኢንድ ፕሮዳክት ላይ ያሉት ደግሞ ኦክሲጅን እና ሱገር ናቸው ማለት ነው። ከሴሉላር ሪስፓይሬሽን ማይቶኮንድሪያ ላይ ደግሞ
ኦክሲጅን እና ሱገር ሪያክታንት ናቸው። ካርበን ዳይኦክሳይድ፣ ዋተር ኤንድ ኢነርጂ ደግሞ ፕሮዳክት ወይም ደግሞ የሚመነጩት ኬሚካሎች ወይም ደግሞ ሳብስታንሶች ናቸው ማለት ነው። በጣም በግልጽ መንገድ ነው ያስቀመጠው። ይሄን በደንብ ተረዱት፣ በደንብ መረዳት ይኖርባቸዋል ማለት ነው። አሁን ማብራሪያውን እስከዚህ እንትን ብለናል። ወደ ጥያቄው እንግባ። ጥያቄ አለ፣ ጥያቄዎችን እንስራ። choose the correct answer from a given alternative options. Question number 1. The blank is the basic unit of life. A organism, B cell, C tissue, D organ. ስለዚህ the basic unit of life ብለን ዲፋይን ያደረግነው ሴል ነው። ሴል is defined as is the smallest basic unit of life structurally, functionally and biologically. ስለዚህ ባዮሎጂካል በሆነ መንገድ፣ ስትራክቸራል መዋቅራዊ በሆነ መንገድ እና ፋንክሽናል ወይም ደግሞ ተግባራዊ በሆነ መንገድ ለሴሎች የህይወት መሰረት የሆነው ሴል ነው ማለት ነው። answer will be cell, B. question number 2. which one of the following the structures do all cells share? ሁሉም ሴሎች ላይ ያለ common in all cells nuclear envelope ይላል፣ ሴልስ ዋልስ ይላል፣ ኦርጋኔልስ ይላል፣ ፕላዝማ መምብሬን ይላል። ስለዚህ እዚህ ላይ ፕላዝማ መምብሬን፣ ሳይቶፕላዝም፣ ራይቦዞም ኤንድ ዲኤንኤ አር ኮመን ኢን ኦል ሴልስ። ስለዚህ ፕላዝማ መምብሬን ኢዝ ኮመን ኢን ኦል ሴልስ ማለት ነው። ዲ ኩዌሽን ነምበር 3 which one of the following scientists discover the cell ነው የሚላችሁ። ስለዚህ ሮበርት ሁክ ይላል፣ ዘካሪያስ ጆንሰን ይላል፣ አንቶን ቫን ሊዮን ሁክ ይላል፣ ሃንስ ሊፈርሂ ይላል። ስለዚህ ማን ነው የመጀመሪያውን ኮምፓውንድ ማይክሮስኮፕ በመስራት ሴልን ስላይስ ኮርክ ብሎ። ስለዚህ ሮበርት ሁክ ማለት 1665 ላይ ይሄ ሴልን ዲስከቨር አድርጓል ማለት ሮበርት ሁክ። ኩዌሽን ነምበር 4 which one of the following features will help you in distinguishing a plant cell from an animal cell ነው የሚላችሁ። ስለዚህ ፕላንት ሴልን ከአኒማል ሴል የምንለይበት የትኛው ነው የሚላችሁ? ሴል ዋል፣ ሴል መምብሬን፣ ማይቶኮንድሪያ፣ ኑክለስ ይላችኋል። ስለዚህ ሶስቶች ከሁሉም አሉ። የምንለይበት ማን ነው? ከሁሉም የሌለ ሴል ዋል ነው። ሴል ዋል ያለ ከፕላንት ብቻ ነው። ስለዚህ አንሰር ዊል ቢ ሴል ዋል ማለት ነው። ሴል ዋል። ኩዌሽን ነምበር 5 which part of the cell contains organelle ይላችኋል። ኤ ሳይቶፕላዝም፣ ቢ ሳይቶሶል፣ ሲ ሴል ዋል፣ ዲ ኑክለስ ይላችኋል። ስለዚህ ኦርጋኔሎችን አጠቃሎ የያዘ ማን ነው? ሳይቶፕላዝም ነው። ሳይቶፕላዝም the answer will be ሲ ማለት ኤ the answer will be ኤ ማለት ነው። አምስተኛ ኩዌሽን ነምበር 5 ኤ the shape and size of the cell are directly related to the size of organism, the environment, their function. ስለዚህ the shape and size of the cell are directly related to their functions, the environment, their size of organism, the all. ስለዚህ ሁሉም ላይ ነው ማለት ሼፕ እና ሳይዛቸው ዳይሬክት ሪሌትድ የሚሆነው ከማን ነው? ከምናቸው ጋር ነው? ከሳይዝ ኦፍ ዘ ኦርጋኒዝም። ሳይዝ ኦፍ ኦርጋኒዝሙ የሼፑንና ሳይዙን ምን ይለዋል? ዲፔንድ ያደርገዋል ማለት ነው፣ ይወስነዋል ማለት ነው። ስለዚህ ኤ ዘ ሳይዝ ኦፍ ኦርጋኒዝምስ የሚለው ነው። ኩዌሽን ነምበር 7 which of the following level of biological organization shows the correct order from simplest to complex level ነው የሚላችሁ። ስለዚህ ከቀላሉ ወደ ኮምፕሌክስ ወደ ውስብስብ ወደ ሆነው ኦርጋናይዜሽን ሲስተም የተቀመጠው የትኛው ነው የሚላችሁ? ኦርጋኒዝም፣ ኦርጋን ሲስተም፣ ኦርጋን፣ ቲሹ፣ ሴል ይላል ኤ። ቢ ደግሞ ቲሹ፣ ሴል፣ ኦርጋን ሲስተም፣ ኦርጋኒዝም ይላል። ሲ ደግሞ ሴል፣ ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም፣ ኦርጋን ሲስተም ይላል። ዲ ሴል፣ ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም ይላል። ስለዚህ ዲ ላይ ያለው ትክክል ነው። ሴል እንላለን። ዘን ኮሌክሽን ኦፍ ሴል ቲሹ፣ ኮሌክሽን ኦፍ ቲሹ ኦርጋን፣ ኮሌክሽን ኦፍ ኦርጋን ሲስተም፣ ኮሌክሽን ኦፍ ኦርጋን ሲስተም ኦርጋኒዝም ብለን ስለዚህ the answer will be ዲ። ኩዌሽን ነምበር 8
which organelles are responsible for digesting cell waste and foreign bacteria ይላቸዋል። ጎልጂ አፓራተስ አይሆንም። ጎልጂ አፓራተስ ምንድነው? ሶርቲንግ ፓኬጂንግ ኤንድ ዲስትሪቢዩሽን ኦፍ ፕሮቲን ኤንድ ሊፒድ ነው። ሳይቶፕላዝም ይሄ ደግሞ ፍሉይድ ፊልድ ስትራክቸር which all cells are found ነው የሚላችሁ። ሳይቶ ስኬለተን እንደገና ኒውክለስ ደግሞ ኮንትሮልስ ኦል አክቲቪቲስ ኦፍ ዘ ሴል ነው። ላይሶዞም ደግሞ ሪስፖንሲብል ፎር ዳይጀስቲንግ ዌስት ኤንድ ፎሬን ባክቴሪያ የሚለው ላይሶዞም ነው። ዲ ማለት ዲ ነው ማለት ነው። ኩዌሽን ነምበር 9 which one of the following organelles modifies cell products and then packages them for distribution ይላል። ስለዚህ አሁን ከዛ ላይ እንደነገርኳችሁ the nucleus, the cell membrane, the mitochondria and the Golgi apparatus ይላችኋል። ስለዚህ ዲ ጎልጂ አፓራተስ ነው ማለት ነው። ጎልጂ apparatus. Question number 10 the process of the cell that generates the cell energy rich ATP molecules is A mitochondria, B smooth AR, C chloroplast, D nucleus ይላል። ስለዚህ ማይቶኮንድሪያ is the process of the cell that is also known as energy factory ብለን አይተነዋል ማለት ነው። ስለዚህ አዛምዱ ላይ ስናየው ሴል ዋል ማለት ፕሮቫይድ ሰፖርት ኤንድ ጊቭስ ሼፕ ቱ ዘ ሴል ነው። ቢ ኑክለስ ማለት ደግሞ ኮንትሮልስ ኦል አክቲቪቲስ ኦፍ ዘ ሴል ነው የሚል ዳይሬክት ኤንድ ኮንትሮል አክቲቪቲስ ኦፍ ዘ ሴል። ሲ ራይቦዞም ደግሞ ኢት ዩዝድ ፎር ሲንተሳይዝ ፕሮቲን ይላል። ጂ ማይቶኮንድሪያ ኢዝ ዘ ፐርፖስ ኦፍ ዘ ሴል ይላል። ኢ ጎልጂ አፓራተስ ማለት ክሎሮፕላስት ደግሞ ምን ይላቸዋል ማለት ዘ ሳይት ኦፍ ፎቶሲንቴሲስ ይላቸዋል። ኤፍ ጎልጂ አፓራተስ ሶርቲንግ ታጊንግ ኤንድ ዲስትሪቢዩቲንግ ኦፍ ሊፒድስ ይላቸዋል። ኤ ኤንድ ኢንዶፕላዝሚክ ሬቲኩለም ደግሞ ሞዲፋይ ፕሮቲንስ ኤንድ ሴንሳይዝ ሊፒድስ ዲ ይሆናል ማለት ነው። ስለዚህ በዚህ መንገድ ትረዱታላችሁ። እስካሁን ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ነገር ግን ቻናሉን አሁንም ሸር፣ ላይክ እና ሰብስክራይብ ያደረጋችሁ ቻናሉን ላይክ፣ ሸር እና ሰብስክራይብ በማድረግ የተለያዩ ቪዲዮዎች እንዲደርሷችሁ ቻናሉን እንዲያድግ በማድረግ ተባበሩ። ቻው። በጣም ነው የማመሰግን። ከልብ እወዳችኋለሁ።